ያካሄደ ስላላደለ ፖለቲካ ላይ ያለው ሰውዬ ትክክለኛ ፖለቲከኛ ስላላደለ ንጹሃን ህዝቦች መገደልና መረሽ እንደሌለባቸው ሁላችንም ማሳሰብ እንፈልጋለን። ይሄን ልልበት ዋና የሳልኩት ዋናው ምክንያቴ ህዝቦቻችን በእኛ ምክንያት መጥፋትና ማለቅ የለባቸውም። አሁንም የኔ ጥያቄ መጠየቅ የምፈልገው ሰይድ ወረባቦን እንደዚሁም ደግሞ የሰይድ ወረባቦን መሰል ጓደኞችን መጠየቅ የምፈልገውን ጥያቄ አቅርቤለታለሁ። እሱን ጥያቄ ሁላችሁም አብራችሁ ማዳመጥ ትችላላችሁ። ጥያቄው የሁላችንንም ይመለከተናለን። ሁላችንም እዚህ ምድር ላይ ስንኖር ሰላምና ፍቅርን እንጂ ሰዎችን አጥፍተንና ተፋፍተን መኖር አንችልም። ለዛም የሚሆነው ዋናው ጥያቄ ሰላም ከየት ነው የሚመጣው? ሰላምን እንዴት ነው ማንጣት ያለብን የሚል ጥያቄ ነው። አብራችሁ ተከታተሉ። ቪዲዮውን ጨምርላችኋለሁ። ውድና የተከበራችሁ ቤተሰቦቼ ይህን ቪዲዮ ሼር ላይክ አድርጉልኝ። ሁላችንም የራሳችን ሚዲያ ካለን በራሳችን ሚዲያ ላይ ተጽዕኖ መፍጠር እንድንችል ሚዲያችንን በጋራ እናሳድግ። ሁላችሁም እናንተ እዚህ ጋር መከፈሉ አለመከፈሉ ደሞዝተኛ ለመሆናችሁ ሳይሆን ሚዲያ ካላችሁ ተጽዕኖ መፍጠር ትችላላችሁ። የሰውን ሰላምና የህዝብን ሰላም የምትናፍቁ ሰዎች ከሆናችሁ ለሰዎች ጥላ መሆን ትችላላችሁ። እኔ በበኩሌ የህዝብ መሸለሚያ ወይንም ደግሞ የህዝብ አለልኝ በቃ ህዝቤን እጠቅማለሁ፣ በሚዲያዬ ህዝቤን እሰማለሁ፣ ለህዝቤ ድምፅ ሆናለሁ የሚል እንደሆነልኝ እፈልጋለሁ። ይህን በተመለከተ ቪዲዮ ጨምርላችኋለሁ። አብራችሁን አዳምጡ። ጥያቄ ላይ ካለ አስተያየት አስቀምጡልኝ። ጥያቄ ወንድሜ ሰይድ እስከ ዛሬ ድረስ ህዝቡን አብረን እንሰራለን ብለን ቃል ገባንለት። ህዝባችንን እንኳን አብረን መስራት ቀርቶ ህዝባችንን እያስጨረስንና ህዝባችንን ያለ አግባብ እያስገደልን መሆኑንም ከወዲሁ ላስጠነቅቅ እፈልጋለሁ። ወንድሜ ሰይድ በሀገራችን ፖለቲካ አንደኛ ደረጃ ወይንም ደግሞ ህዝቤን መርቻለሁ፣ ለህዝቤ ጥሩ ስራ ሰርቻለሁ ብለህ ታስባለህን? ህዝቦቻችን በወለጋ ሁሉ ህዝብ ተጨፍጭፎ ዛሬ ደብረ ብርሃን ላይ ለራብና ለብርድ የተጋለጠን ታውቃለህ። ይሄም ሆኖ ግን እስካሁን ድረስ በባህር ዳርም እንደዚሁም በወሎ በማንኛውም ክልል አማራ ክልል ላይ ህዝቦቻችን ተፈነቃቅለው ህዝቦቻችንን የሚያቋቁም አንድም የአማራ ድርጅት እንደሌላቸው ህዝቦቻችን እስካሁን ድረስ ውጭ ወጥተው ይገኛሉ። አንተም ወይንም እኔ በምንሰራው የፖለቲካ ስህተት ለህዝቦቹ ትልቅ መስዋዕት እያስከፈልናቸው ወንድሞቻችንን እያስገድልናቸው እንዲሁም የኢትዮጵያ አልበቃን ብሎ በአረብ ሀገራት ወንድሞቻችንን ባሉበት ስራቸውን ሰርተው እንዳይበሉ እኛ አማራ ነን እኛ ፋኖ ነን እያልን ህዝቦቻችንን በእኛ ምክንያት የምናስገድላቸውና የምናስጨቆናቸው ከሆነ የስራ ለአንተም ወይንም ለእኔ ለመሰሎቹ ተከታዮቻችን ጥቅም ከሌለው ህዝቦቻችንን የምናስገድል በዚህ ምክንያት ሆነው ሰዎችን ሰለባቸው ለዚህ አይነት ሰለባ የምናደርጋቸው ከሆነ አንተና እኔ ለህዝብ መልካም ስራ ባንሰራ፣ ለህዝብ ጥሩ ስራ ሰርተን መልካም አሸራ ባናሳርፍ፣ በአንተና በእኔ የሚሰራው ትልቁ ስህተት በሰላም ከተፈታ ይህን ነገር ሁላችንም ካሁን በኋላ አውግዘን በአንተና በእኔ ምክንያት ሰላም ከመጣ ለምን ሰላምን አናነፍስም? ምክንያቱም እኔ አማራ ነኝ እኔ ፋኖ ነኝ ባልኩ ቁጥር ህዝቤን የማስገድል ከሆነ ምድር ላይ ያለው ህዝብ በእኔና በአንተ ምክንያት ከሆነ እየተገደልብን ያለው ባክህን ወንድሜ አንተም ሆንክ መሰሎች በቲክቶክ ላይ የዚህን አይነት ተጽዕኖ ህዝብን ወደ ሰላም የምንመልስ ከሆነ አሁንም ጥሪዬን የማደርገው ሰላም እናውርድ። ህዝባችን የተጎዳ ወንድሞቻችን ያላግባብ ተገደሉ፣ እህቶቻችን ወንድሞቻችን ወጥተው እንዳይገቡ ተደረጉ። አሁንም መጠየቅ የምፈልገው በትህትና ይህን ቃላት ስጠይቃችሁ ስህተት ነው ወይንም አንቺ አማራ አይደለሽም የአንቺ አማራ ናት ወኪ የምትሉ ትችላላችሁ። ባካችሁ ወንድሞቻችን እንደዚህ በማያስቡበት ዋናው ምክንያት የግድያ ሰለባ ከደረሰባቸው በኋላ ድምፅ ብንሆናቸው ከአፈራቸው አራግፈን አንመልሳቸው። ዛሬ ላይ አንተም ምንም አይነት የሰራኸው ስራ የለህም፣ እኔም ምንም አይነት የሰራሁት ስራ የለኝም። ድርጅቶች በአማራ ክልል ፋኖ የተዘጋጀ ተብሎ ተከፈተ። እስካሁን ድረስ ግን ድርጅቱ በየወሩ ሲፈናቀል ሲፈርስ ሲደፈርስ አንተን ጠላሁ አንተ ሌባ ነህ እንደዚሁም የመዳብ ቅመሞችን
እሟሟቸውን ይዘንባቸዋል በመባል ስማቸው ስታጠፉና ስታጠለሹ ነው የምናየው። ይህ ሁሉ ያዳረገን ግን ዋናው ምክንያት ያለ አግባብና ሳናበብ ወደ ሚዲያ ስለወጣን ይመስለኛል። እባካችሁ ወንድምና እህቶቼ ዛሬም የኔ ጥያቄ ቢሆን የምፈልገው የምጠይቃችሁ ጥያቄ ሰይድ ወረባቦ ምንም አይነት ሚዲያው ላይ ተጽዕኖ ካልፈጠር ለህዝብ ትልቅ ጣር ከሆነ ለህዝብ ትልቅ ጥፋተኛ ከሆነ ለህዝብ ትልቅ ስህተተኛ ከሆነ ለህዝብ ትልቅ ስህተተኛ ከሆነ ህዝብን እያስጨቆቁ እያስገደሉት ከሆነ ይህን ነገር ለምንድን ነው በሰላም ማጥፈቱልን? እባካችሁ ዛሬም ጥሪ ነው። ይህን ስጠይቃችሁ ብዙ ኮሜንት ላይ እየመጣችሁ አሁንም የምትሳደቡ ሰዎች አላችሁ። እኔ አማራ ነኝ ከአሁንም በፊት ኡስታዞችን ተሳርበሻል ሲል ነበረ። እኔ የተሳደብኩት ጥያቄ ነው እንጂ ያቀረብኩት ኡስታዞች ህዝብን የሚገል መንግስት እያላችሁ ህዝብን የሚያጠፋ መንግስት እያላችሁ አለመቃወማችሁ ትልቅ ስህተት ነው ብያለሁ። የጠየቁትን ጥያቄ እንጂ እኔ ማንንም አልሰደብኩም። ከአሁንም በፊት ፖለቲካን ትገድፊ ነበር፣ ፖለቲከኛ ነበርሽ። ፖለቲካው ላይ እኔ ነበርኩ፣ ፖለቲካው ላይ ነበርኩ ልበል እንጂ አዳምጫለሁ፣ ሰምቻለሁ፣ መልስ ሰጥቻለሁ። በዛው ላይ 2 ቪዲዮዎችን ሰርቻለሁ። ከዛ የበለጠ የዘለለ ምንም አይነት የፖለቲካ ማራመድ ወይም ፖለቲከኝነት የፖለቲካ ስራ አንድም ስራ አልሰራሁም። ነገር ግን ህዝቤ ሲጎዳ ህዝቤ ሲገደል እያየሁ ዝም ልል አልችልም። ዛሬ ጥሪ የማደርግላችሁ ወንድሞቼ እህቶቼ፣ በእኔና በአንተ ምክንያት ከሆነ ሀገር እየፈረሰ ያለው ለሀገራችን ሰላም ስንል አንድነትና ፍቅርን እናውረድ። ዛሬም እንሸነፍ፣ ህዝባችንን ወርደን ይቅርታ እንጠይቅ። አማራ ክልል ላይ ብዙ ወጣቶች ስራ ፈተው ቁጭ ብለዋል። ብዙ እናቶች በረሃብ እየተራቡ በውርጭ እየተመቱ ውጭ ላይ ቁጭ ብለዋል። ልጆቻቸውን ጅብ በላብን አልበላብን ባልና ሚስት አንድ ላይ መተኛት ቀርቶ አንድ ላይ መቁረስ አቅቷቸዋል። ለነዚህ አይነት ምክንያት የአንተና የኔ ድምፅ ተጽዕኖ ከፈጠረ ዛሬም ባንተና በእኔ ምክንያት ሰላም እንዲወርድ ሰላምን አፍርሱ፣ ሰላምን አውርዱ፣ ሰላምን አንብቡ። እባካችሁ እንናበብ። ይህን ለማለት እወዳለሁ። ሰይድ ወረባቦን አይደለም ማንቻችሁም የኢትዮጵያ ህዝብ ፖለቲከኛ ነን እያላችሁ የምትሰሩ ፖለቲካችሁን የተበላሸባችሁና ዛሬ በትክክል እንደማይመራ ስለደረስንባችሁ እባካችሁ በትህትና ይህን ነገር ወደ ሰላም ቀይሩ። ጥሪ ትላንትናም ዛሬ ይህ ነው። እባካችሁ ሰላምን አውርዱ። ሰላማችን ከጠፋ ዛሬ አይደለም በአረብ ሀገራትም ዛሬስ መወጣንበትም ተከትሎን ህዝቦቻችንና ልጆቻችንን ዜጎቻችንን አስገድደን እየገደልንም እንደሆነ ደርሰንበታለን። ይህ ያንተና የኔ ምክንያት ከሆነ እባካችሁ ጥሬ ነው። አብሶ ሶሻል ሚዲያ ላይ ቲክቶክ ላይ የምትሳተፉ የፖለቲካ አባላቶች እባካችሁ ፖለቲካችሁን ጋብ አድርጉና ለህዝባችሁ ለሞተው ህዝብ አላህ ይማረው፣ ላለው ደግሞ አላህ ሰላም ያወርድልን። በስተመጨረሻ ይሄን ለማለት እወዳለሁ። ስተካለኝ ስተፈረሙ